ሰላም ሰላም እንዴት ናችሁ ቤተሰቦቼ? ዛሬ በጣም አንድ አሪፍ የሆነ አፕሊኬሽን ይዤላችሁ መጥቻለሁኝ። አፕሊኬሽኑን ኮሜንት ሴክሽን ላይ አስቀምጥላችኋለሁ። አሁን ግን ይህን ቪዲዮ እየሰራው ስለሆነ እኔ ወደ ቴሌግራም ግሩፔ እሄዳለሁ። ከዛ ላይ አፕሊኬሽኑ ምን አይነት እንደሆነ እናያለን። ሊንክ አይደለም፣ አፑን ነው ዳውንሎድ የምናደርገው ልክ እንደ ክሮም ፋይል ማለት ነው። እሺ መጀመሪያ እዚህ ጋር የግሩፓችን ስም መቀየሩንም በዛው ልነግራችሁ እወዳለሁኝ። ኤፋ ብላችሁ ሰርች ታደርጋላችሁ። እዚህ ጋር ይህ ፕሮፋይል መኖሩን አይታችሁ ከዛ በኋላ ሰርች እናድርግ እስኪ አብረን። እንደዚህ ኤፋ ብለን ሰርች ስናደርግ እንደዚህ አይነት ፕሮፋይል ያመጣልናል። ይህንን በመንካት እንገባለን። ከዛ እዚህ ጋር ፒን የተደረጋለ ዶክመንት ፍሮም ፍሬው ይላል። ይህንን ፒን የተደረገውን ዶክመንት ፍሮም ፍሬው የሚለውን እንነካዋለን ማለት ነው። ከዛ እዚህ ጋር አፕ ሪሊዝ ዶት ኤፒኬ የሚል እዚህ ጋር ይመጣልናል። እሱን ስትነኩት ዳውንሎድ ነው የሚላችሁ። እናንተ እኔ ዳውንሎድ ስላደረኩት አሁን ፋይሉን ኦፕን ያደርግልኛል አፑን ማለት ነው። እናንተ ስትነኩት ዳውንሎድ ያደርግላችኋል። ዳውንሎዱ ሲጨርስ ልክ እንደዚህ ነው የሚሆነው። ከዛ ይህንን ትነኩታላችሁ ማለት ነው። ከዛ ሲቲንግ እዚች ጋር ይችን እናበራለትና ባክተብ ብለን እንመለሳለን። ከዛ ድጋሚ እንነካዋለን። አፕዴት አድርግ እያለኝ ነው። እሺ አፕሊኬሽናችን ዶዞ ላይቭ ይባላል። በጣም አዲስ ነው። ኦፕን እንለዋለን። እሺ እዚች ጋራ አግሪቱ ተርም ኦፍ ዩዝ ኤንድ ፕራይቬሲ ፖሊሲ የሚለውን እሱን ካበራን በኋላ በፎን እና በጎግል መግባት እንችላለን። እኔ ግን ጎግል የሚለውን እመርጣለሁኝ። እሺ ቤተሰብ እንግዲህ የመጀመሪያው ስራችን ልክ አፑ ከከፈተልን በኋላ በጉግል ወይም በፎን ነምበር ተመዝግበን ከገባን በኋላ ያው እኔ እንደነገርኳችሁ በጉግል ነው የገባሁት። ግን መጀመሪያ የሚያመጣልን ምንድን ነው? ጾታ ነው። ሜል ኦር ፊሜል ይለናል። እዚህ ጋር እኔ ወንድ ስለሆንኩኝ ሜል እንለዋለን ማለት ነው። ከዛ እዚህ ጋራ ስሜን በዚህ ስም ሌላ አካውንት ስላለኝ እኔ ትክክለኛ አካውንት ምን እንለዋለን? እዚህ ጋር እንደዚህ ስም እንሰጠዋለን። እዚህ ጋር ከዛ በርዝ ዴይ በጣም ማስተካከል ያለባችሁ ነገር እሱ ነው። በርዝ ዴዩን በትክክል ዓመተ ምህረቱን መሙላት ይኖርባችኋል ማለት ነው። ከዛ ባለፈ እዚህ ጋር ምን ይጠይቀናል? ኢንተር ሪፈራል ኮድ ይለናል። ሪፈራል ኮድ ማለት ይህንን አፕሊኬሽን የሆነ ሰው ሲጋብዛችሁ ወይም አሁን እናንተ ከኔ ጋር ለመስራት ከፈለጋችሁ የኔን ሪፈራል ኮድ ማስገባት አለባችሁ ማለት ነው። አሁን የኔን ሪፈራል ኮድ የት ነው የምናገኘው? ቴሌግራም ላይ እንመለሳለን። ከዛ እዚህ ጋር ምን ይለናል? ኢንቫይት ኮድ አስገቡ ብሎ እዚች ጋር ወደ ላይ ያሳየናል ማለት ነው። ይቺ ነች ማለት ነው የኔ ሪፈራል ኮድ ይቺ ነች። ይቺን እንደዚህ ኮፒ ታደርጉና እዚህ ጋር ትመጣላችሁ። ከዛ እዚህ ጋር ምንድነው የምናደርገው? ፔስት። ከዛ አፕ ላይ ትሉታላችሁ መጀመሪያ ማለት ነው። አፕ ላይ ሄድ እንዳለ እንደዚህ ሰክሰስፉል ሲለን ኔክስት የሚለውን እነካለን። የመጀመሪያ ስራችን ይሄ ነው። ሪፈራል ኮድ ማስገባት፣ በርዝዴይ ምናምን እሱን ነገር በትክክል መሙላት መቻል አለብን። እንግዲህ አፕሊኬሽኑ ከፍቶልናል። አፕሊኬሽኑ ከከፈተልን በኋላ የመጀመሪያ ስራችን አሁንም ምንድነው? እዚች ጋር ማይ ፕሮፋይል የምትላለች እሷን ብቻ ነው የምንነካው። ማይ ፕሮፋይል የምትለዋን እንነካለን። ከዛ ማይ ፕሮፋይል የሚለውን ከነካም በኋላ እዚህ ጋር ከላይ ይችን የኢዲት ምልክት እንነካትና እዚህ ጋራ ወደ ፕሮፋይላችን ያስገባናል ማለት ነው። ከዛ ምን እናስተካክላለን? እዚህ ጋር ፕሮፋይል እናስገባለን። ከዛ በኋላ ከቨርም ከፈለጋችሁ ከቨር ፎቶ ማስገባት ትችላላችሁ፣ ባክግራውንድ ማለት ነው። ከዛ እዚህ ጋራ ስማችን አለ። ስማችን ይሄ ነው። ጾታችንም ተሞልቷል። ቅድም ላይ ሁለቱን ነገሮች ሞልተናል። ከዛ በርዝዴይም እዚህ ጋር ቅድም ሞልተናል። አሁን ምንድነው የቀረን? ካውንትሪ፣ ዋትስአፕ ነምበር እና ባዮ ነው። አሁን ካውንትሪያችን እናስተካክል። ኢትዮጵያ እናደርገዋለን። ከዛ እዚህ ጋራ በእርግጠኝነት እንትን ማለት ያለባችሁ ነገር ምንድነው? እዚህ ጋር የምታስገቡት የዋትስአፕ ስልክ ቁጥር አጻጻፋችሁ ራሱ ማለት ነው። አሁን ፕላስ 251 9 ብላችሁ ነው ስልካችሁ መጻፍ ያለባችሁ። በቃ ከዚህ በኋላ ስልኩን ትጽፋላችሁ። ከጻፋችሁ በኋላ ኔክስት ምንድነው? እዚህ ጋራ ባዮ ላይ
ደስ ያላችሁን ነገር ዌልካም ማለት ትችላላችሁ። ደስ ያላችሁን ነገር መጻፍ ትችላላችሁ ማለት ነው። እና አሁን እዚህ ጋር ለምሳሌ እኔ እንደዚህ ስልክ ቁጥሬን አስገባውኝ ማለት ነው። እዚህ ጋር ደግሞ ዌል ካም እንደዚህ ሴቭ አደረግኩኝ። አሁን ይኸው ሴቭ ቼንጅስ እንለዋለን። ፕሮፋይል ቆይ እናስገባ። ፕሮፋይል አላስገባንም። እሺ ዝም ብለን እናስገባው። ሴቭ ቼንጅስ እንለዋለን። በቃ ሰክሰስፉል ብሎናል። አሁን ምንድነው የምናደርገው? ባክ ብለን መውጣት ብቻ ነው። ከዚህ በኋላ ምንድነው የምንሰራው ለሚለው ነገር አሁን ማይ ፕሮፋይል ከምትለዋ እንወጣና እዚች ጋር ፓርቲ የምትላለች ፓርቲ የምትለዋ እነካታለን ማለት ነው። ፓርቲ አሁን ፓርቲ የሚለውን ስንነካ እዚች ጋራ አሁን እዚች ከበብኳት ጋራ ላሳያችሁ በደንብ እዚች ጋር በቀይ ያሰመርኩበት አካባቢ ላውንች ፓርቲ የምትል ትመጣለች። አሁን ያው ገና እንትን ስለሆነ አካውንቱን የከፈትን ስለሆነ ነው። ጠብቁት። ልክ ላውንች ፓርቲ የሚል ይመጣል ማለት ነው። እዚች ያሳያችሁ ቦታ ላይ ይመጣል። እሱ ሲመጣ ያለውን ነገር አብረን እናያለን። አሳያችኋለሁኝ። ሌላውን ነገር ላስረዳችሁ። እዛ ድረስ ከመጣ አሳያችኋለሁኝ። ካልመጣ ደግሞ ጠብቄ የተወሰነ አሳያችኋለሁ። የራሳችሁን ሩም እንዴት ክሬት እንደምታደርጉ ማለት ነው። አሁን ለምሳሌ እዚህ ጋር ላይቭ የሚላል አይደለ? ላይቭ የሚለውን ስንነካው እዚህ ጋር ጎ ላይቭ የሚል አመጣልን አይደለ? ልክ እንደዛ ላውንች ፓርቲ የምትል እዚህ ጋር ትመጣለች። የቱ ጋር ሆነን እዚህ ፓርቲ የሚለውን ነክተን ማለት ነው። እንደዚህ ስንነካው ይመጣልናል። አሁን ግን ላይቭ ስንነካው ጎ ላይቭ ይለናል። አሁን ላይቭ ጎ ላይቭ የሚለውን ስንነካው ምንድነው የሚለን? እንደዚህ ስንነካው ከላይ ዚስ ፊቸር ኢዝ ካሚንግ ሱን ገና አልጀመረም። ይሄ በቅርቡ ይጀምራል ነው። ብዙ ነገሮቹ አልጀመሩም። ይህ አፕሊኬሽን አዲስ ነው በጣም። የጀመረው ምንድነው? ፓርቲ ብቻ ነው። ፓርቲ እንሰራለን። ፓርቲ ላይ በቀን ለ2 ሰዓት ተቀምጠን 8000 ነው የምናገኘው። እሱን እንዴት ማየት እንችላለን ለሚለው ጥያቄ አብረን እንመልከት። ማይ ፕሮፋይል የምትለዋን እዚች ጋር እንነካታለን። ከዛ ማይ ፕሮፋይል የሚለውን ከነካም በኋላ እዚህ ጋር ሪዋርድስ የሚል አለ። እዚህ ጋር ሪዋርድስ የሚለውን ነካዋለን። እሺ አካውንቱ ገና አክቲቭ አልሆነልንም። አሁን ስለከፈት ነው። እዚህ ጋር ፓርቲ የሚለው ጋር ያመጣልናል። እንደዚህ ለ1 ሰዓት 4000 ሰጣችኋለሁ፣ ለ2 ሰዓት 4000፣ አጠቃላይ 8000 ሰጣችኋለሁ ብሎ እዚህ ጋራ ያመጣልናል ማለት ነው። አሁን አጠቃላይ የሬጂስተር አደራረጉን እንጨርስና ወደ እኔ ትክክለኛ አካውንት ሄደን እነዚህን ነገሮች በደንብ አሳያችኋለሁ። አሁን ምንድነው የቀረን? ኤጀንት አልሞላንም እና አሁን ኤጀንት ለመሙላት ምንድነው ማድረግ ያለብን? እዚህ ጋር ማይ ኤጀንት የሚላል አይደለ? እዚህ ማይ ኤጀንት ላይ ገብታችሁ የኔን አይዲ ምናምን አሁን ከኔ ጋር ለመስራት የምትፈልጉ ልጆች የኔን አይዲ ብትጽፉ ምናምን አይቀበላችሁም። ገና አልጀመረም። ኢንተርቫይል አይዲ ነው የሚለው አይሰራም። እዚህ ጋር ኤጀንት አይዲ ብታስገቡ ማለት ነው። አሁን እናንተ ኤጀንት መሆን ከፈለጋችሁ ምንድነው የምታደርጉት? ኤጀንት መሆን ከፈለጋችሁ እዚህ ፕሮፋይሏ ላይ እንመለስና ይህን ስልክ ቁጥር ልክ እንዳስገባችሁት እዚህ ጋር በትክክል አድርጋችሁ ለእኔ ትልኩልኛላችሁ። ይህን ስልክ ቁጥራችሁንና እዚህ ጋር የአካውንታችሁን አይዲ ነበር እዚህ ከላይ ያለውን እሱን ትልኩልኛላችሁ፣ ሁለቱም ማለት ነው። ያን ስልክ ቁጥርና ይህንን አይዲ ነምበር ትልኩልኛላችሁ። ከዛ ቀጥታ እኔ ኤጀንት አደርጋችኋለሁ ወደዛው ማለት ነው። ሆስት ሆናችሁ ለመስራት የምትፈልጉ ደግሞ ምንድነው የምታደርጉት? እዚህ ጋር ማይ ኤጀንት የሚለው ላይ ትነኩታላችሁ፣ ሆስት ሆናችሁ ለመስራት። ከዛ እዚህ ጋር ምን ይላል? አይዲያችሁ አለ። አይዲያችሁን ባይዘው እዚህ ጋርም ኮፒ ማድረግ ትችላላችሁ። አይዲያችሁን ይህን ኮፒ ታደርጋላችሁ። ከዛ ሆስት ኮድ ነምበር ነው ይሄ። ይሄንን እዚች ጋራ ኮፒ ታደርጋላችሁ። እንደዚህ ስትነኩት ኮፒ ያደርጋል። ይኸው። ከዛ እነዚህን ሁለት ነገሮች ለእኔ ትልኩልኛላችሁ ማለት ነው። ሆስት ለመሆን
የምትፈልጉ ልጆች ከኔ ጋር አብሮ ለመስራት የምትፈልጉ ሆስት ሆናችሁ መስራት የምትፈልጉ ልጆች እነዚህን ሁለቱን ነገሮች ኮፒ አድርጋችሁ ነው የምትልኩልኝ። ከዛ ሆስት ትሆናላችሁ ማለት ነው። ኤጀንት ለመሆን ደግሞ አይዲያችሁንና የዋትሳፕ የምትጠቀሙበትን ስልክ ቁጥር እዚህ አካውንታችሁ ፕሮፋይል ላይ የሞላችሁትን እዚህ አካውንታችሁ ላይ ፕሮፋይላችሁ ላይ የሞላችሁትን የዋትሳፕ ስልክ ቁጥር ነው የምታስገቡልኝ ማለት ነው። አይዲያችሁን ጨምራችሁ ከዛ ኤጀንት ትሆናላችሁ። ሌላ ተጨማሪውን ነገር በእኔ እንትን ፕሮፋይል ገብቼ ላሳያችሁ። በእኔ ትክክለኛው አካውንት ገብቼ ላሳያችሁ። እሺ ቤተሰብ ይሄ የእኔ ትክክለኛው አካውንቴ ነው። አሁን እዚች ጋር ማይ ፕሮፋይል ይኸውላችሁ። ቆይ መጀመሪያ ፓርቲ የሚለው ላይ ይኸው ላውንች ፓርቲ የምትል መጣችልን ማለት ነው። አያችኋት? አሁን ይቺ የራሳችን ሩም የምንከፍትበት ቦታ ነው። እሱን እንነካዋለን። ልክ እሱን ስንነካው እንደዚህ ያመጣልናል። መጀመሪያ ምን ይለናል? ከላይ ታይትል ጻፉ ነው የሚለን። ታይትል ዝም ብላችሁ ደስ ያላችሁ መጻፍ ትችላላችሁ። እኔ ዌልካም ብዬ ልጻፍ። ከዛ እዚህ ጋራ ምንድነው የሚያስመርጠን? ወንበር ነው። ባለ 10 እና ባለ 20 ወንበር አለ። እሱን ደስ ያላችሁ ማድረግ ትችላላችሁ። ባለ 20ንም እንደዚህ ማድረግ ትችላላችሁ። ከዛ ምንድነው እዚች ጋር እንትኗን ማብራት አለባችሁ፣ አግሪ የምትለዋል። ከዛ ላውንች ሩም እንለዋለን ማለት ነው። እንደዚህ ከፍትልናል ማለት ነው። ከዚህ በኋላ ራሳችን ሮም እንደዚህ ገብተን መስራት እንችላለን። ለመውጣት እዚህ ጋር ከላይ ኤክስ የምትለው አነካትና የስ ኢንድ ሩም እንለዋለን። እንደዚህ ያስወጣናል። የተቀመጥነውን ሰዓት እዚህ ጋር ላይቭ ዱሬሽን ብሎ ያስቀምጥልናል ማለት ነው። ከዛ ኮንፍሪም እንለዋለን። እንደዚህ ያስወጣናል። አሁን ታስኩን ምናምን ያለውን ነገር ላሳያችሁ። እዚህ ጋር ማይ ፕሮፋይል የምትለዋን ትነካላችሁ። ከዛ ማይ ፕሮፋይል የሚለውን ስትነኩ እዚህ ጋራ ቢንስ የሚል አለ። ይሄ ቢንስ የሚለው እኛ ገንዘብ ዊዝድራው የምናደርገው ገንዘባችን ነው እዚህ ጋር ማለት ነው። እኔ አሁን 16000 ሰርቻለሁኝ 2 ቀን ማለት ነው። አሁን ሪዋርድስ የሚለው ላይ ገብተን ታስካችንን በቀን የምንሰራውን እናያለን። ይኸውላችሁ ሪዋርድ ላይ ፓርቲ የሚለው ጋር ምን ይለናል? ዴይሊ ታስክ ቱዴይ ላይቭ ስትሪሚንግ ይላል። ከዛ እዚህ ጋር ፕሮግረስ ቱ ዋርድስ ቱ ሃወር ጎላችን እዚህ ጋር ምንድነው እንትኑን ለመውሰድ 2 ሰዓት ነው። ዝቅ ስንል እዚህ ጋር ፈርስት ሪዋርድ 4000 ቢን ለ1 ሰዓት ስትጨርሱ እሰጣችኋለሁ። ምን ላይ? ቅድም የተቀመጥንበት ፓርቲ ላይ ስንቀመጥ ማለት ነው። ሁለተኛ ደግሞ አሁንም ለ2 ሰዓት ከቆየን 4000 በቀን 8000 እናገኛለን ማለት ነው። ይሄ ከፓርቲ ብቻ ነው። ለ7 ቀን እዚህ ጋር እኔ 4 ቀን ነው የቀረኝ። ለ7 ቀን 4000 በቀን 8000 እናገኛለን ማለት ነው። ከዛ ባለፈ አዲስ ስለሆነ አፕሊኬሽን ላይቭ እዚህ ጋራ የሚለውን ብንነካ አልጀመረም። ካሚንግ ሶን ነው የሚለው። ፒክ ያለው አክቲቪቲ ብዙ ነገሮች አልጀመሩም። አሁን ግን በጣም ብዙ ሰው እየገባና የተሰራጨ ስለሆነ አፕሊኬሽኑ እኔም መስራት የምትፈልጉ ልጆች ካላችሁ ፓርቲውን እየሰራችሁ ቆይታችሁ ከዛ ሌሎች ነገሮችም ሲጀምሩ ብዙ አዲስ ስለማይሆንባችሁ እናንተም እየሰራችሁ ስለቆያችሁ እዚህ አፕሊኬሽን ላይ ሌሎች ልጆችን ጆይን ለማድረግ እንግዳ አትሆኑ እና ቶሎ ብላችሁ ወደዚህ አፕሊኬሽን ስራ እንድትገቡ የሚል ሀሳብ ስላለኝ ነው። ከዛ ባለፈ እንግዲህ እንዴት ኤጀንት ከሆናችሁ በኋላ እንዴት እናውቃለን ለሚለው እዚህ ጋር ኤጀንት የምትል ትመጣለች። ይቻል ኤጀንት ስትሆኑ ከዛ እዚህ ጋር ደግሞ ምን ያመጣልናል? ማይ ኤጀንት አልነበረ የሚለው እዚህ ጋር ኤጀንት እና አድ ሆስት የሚላል። አሁን ሆስት ልጆች ለመመዝገብ ስትፈልጉ እዚህ ጋር አድ ሆስት የሚለውን ትነኩና እነሱ የላኩላችሁን የራሳቸውን አይዲ ነምበር እና እዚህ ጋር ሆስት ኮዳቸውን ታስገቡና አድ ሆስት ትላላችሁ ማለት ነው። ኤጀንት ለማድረግ ደግሞ እዚህ ኤጀንት የሚለውን ትነካላችሁ። እዚህ ጋር ኤጀንት የሚለውን ከነካችሁ በኋላ ኤጀንት ለማድረግ
እዚህ ጋር ኢንቫይት ኤጀንት የሚል አለ። እሱን ነው የምትነኩት። ከዛ እነሱ የላኩላችሁን አይዲያቸውንና እዚህ ጋር ያስገቡትን ፕሮፋይል ላይ በትክክል ያስገቡትን ልክ እነሱ እንዳስገቡት እዚህ ጋር ታስገቡና ያን ስልክ ቁጥር ከዛ በኋላ ሴንድ ሰብ ኤጀንት ስትሉት ሰክሰስፉል ይላችኋል። ስህተት ካለ ፕሮፋይላቸው ምናምን ያላስተካከሉት ነገር ካለ ምን ይላል እዚህ ጋር በቀይ እንዳላሟሉ ነው እንትን የሚለው። ስለዚህ አሁን ምን እናደርጋለን? ለምሳሌ ቅድም የከፈትኩትን አካውንት ኤጀንት እያደረግን አብረን እናያለን። እሺ አሁን ወደዛኛው አካውንት ልመለስ። እሺ ቤተሰብ የዛኛውን አካውንት አይዲ እና ስልክ ቁጥር የቴሌግራም ግሩፕ ላይ ልክ ያለው ማለት ነው። አሁን ቴሌግራም ግሩፕ ላይ እንሄድና ምን እናደርጋለን? ይሄ አይዲው ነው። አይዲውን ኮፒ እናደርጋለን። ከዛ እንመለስና እዚህ ጋር ማይ ፕሮፋይል ላይ እንገባና ኤጀንት የሚለውን እነካለን። ኢንቫይት ኤጀንት የሚላለ እዚህ ጋር ኤጀንት መሆን የሚፈልገውን አይዲ ፔስት እናደርጋለን። ኮፒ ያደረግነው ማለት ነው። ከዛ እዚህ ጋርም ምን እናደርጋለን? ዋትስአፕ ነምበሩን ይኸው ስነካው ያመጣልኛል። ዋትስአፕ ነምበሩን ይህንን ነው የላከልኝ። እዚች ጋር ግን ፕለስ 251 መግባት አለበት። እንደዛ ስለሆነ ያስገባው። አሁን አድ ሰብ ኤጀንት እንለዋለን ማለት ነው። ምን ይለኛል እዚህ ጋር ፕሮቫይድድ ዋትስአፕ ነምበር ደዝ ኖት ማች ዩዝ ሪከርድ ይለናል። ቤተሰብ እምቢ ያለኝ ምንድነው? ተመልሼ እዛኛው አካውንት ላይ ያየሁኝ ነበረ። ስልክ ቁጥሩን ተሳስቼ ነበር። ምንድነው የተሳሳኩት? ሁለት ቁጥሮችን አላስገባሁም ነበር የት ፕሮፋይሉ ላይ ማለት ነው። እና አንድ የሆነ ትንሽ ሚስቴክ ካለ አክሴፕት ያደረገ ነው። ስለዚህ በትክክል ስልክ ቁጥሩ መሟላቱን ቼክ ማድረግ ይኖርብናል ማለት ነው። ወይም ፕሮፋይሉ እያንዳንዱ ነገር በትክክል መሟላቱን ማረጋገጥ አለብን። እስኪ አሁን እዚህ ጋር 251 9 19 45 እሺ አሁን ልክ ነው ስልካችን፣ አይዲያችንም ልክ ነው። እስኪ አሁን ሰክሰስፉል አለም ማለት ነው። አሁን ያኛው አካውንት ምን ሆኗል? ኤጀንት ሆኗል። እሺ አሁን እዛኛው አካውንት ላይ ገብተን ላሳያችሁ። እሺ ፋሚሊ ይኸውላችሁ ያኛው አካውንታችን አሁን ኤጀንት ሆኗል ማለት ነው። በትክክል አውቶማቲካሊ ነው ኤጀንት የሚሆነው፣ ብዙ አያቆይም። ስለዚህ በዚህ መልኩ ልጆቻችሁን ኤጀንት ማድረግ ትችላላችሁ። ሆስትም ለማድረግ እዚህ ጋር አይዲያቸውን እና ሆስት ኮዳቸውን ሲልኩላችሁ እዚህ ጋር እያስገባችሁ አድ ሆስት እያላችሁ እንትን ማለት አለባችሁ። ግን ትልቁ ነገር ምንድነው? ፕሮፋይል ላይ የምታስገቡትን ነገር በጥንቃቄ አስገቡ። ልደታችሁ ምናምን ዓመተ ምሕረቱ ምናምን። አሁን አንዳንዱ 2025 ብሎ ኖርማል እንደወረደ ይመጣል። ስለዚህ የሰው የአንድ ዓመትም አልሆነውም ማለት ነው። ዛሬ 2025 ላይ ነው ያለነው እና እነዚህ ነገሮች በትክክል እንትን ማለት አለባችሁ። በርዝዴይ ከ18 ዓመት በላይ ማድረግ አለባችሁ እና እነዚህ ነገሮች ካስተካከላችሁ በኋላ በዚህ መልኩ እየሰራን ሪዋርዳችንን እየተቀበልን የ7 ቀኑን እንትን እንላለን ማለት ነው። ዊዝድራው ሜተድ ምናምን አለው። ሌላውን ነገር አፕሊኬሽኑም ገና ስላልጀመረ ያለውን ነገር ደግሞ በቀጣይ ቪዲዮ የምሰራላችሁ ይሆናል። እስከዛው ግን ያላችሁን ጥያቄ ምናምን ካለ ኮሜንት ሴክሽን ላይ አስቀምጡልኝ፣ ወይም ደግሞ እዚህ ኤፋ ብላችሁ ግሩፕ ላይ ቴሌግራም ግሩፕ ላይ ዋትስአፕ ግሩፕ ላይ እየመጣችሁ መወያየት እንችላለን። እሺ መልካም ጊዜ